አምናችሁ ዶክተር ፍቃዱ ድሪባ ባላለው የጃንግል ፓወር ኢንጂነሪንግ ኢንዱስትሪ መስራችና ስራ አስኪያጅ ነኝ። ይህ ጃንግል ፓወር ኢንጂነሪንግ የተለያዩ የቴክኖሎጂ ስራዎችን ይሰራል። አሁን በቅርብ ጊዜ እየሰራቸው ያለው የኃይል ብክነትን የሚቀንስ ቴክኖሎጂን እየሰራ ነው። ይህ የኃይል ብክነትን የሚቀንስ ቴክኖሎጂ በሀገራችን ፓተንት ራይት ያለን በኤነርጂ ባለስልጣን ድጋፍ ያገኘን በኤሌክትሪካል ዩቲሊቲ ደግሞ የድጋፍ ደብዳቤ ያገኘና በኢኖቬሽን ቴክኖሎጂ የተለያዩ ድጋፎች እየተሰጡ ያለ ቴክኖሎጂ ነው። ይህ ቴክኖሎጂ በዲጂታል ቴክኖሎጂ የሚሰራ ነው። ይህ ፓወር ፋክተር፣ ሃርሞኒክ ፊልተር እና ቮልቴጅ ሬጉሌተርን አንድ ላይ የሚሰራ ቴክኖሎጂ ነው። ይህ ቴክኖሎጂ ያበለጸግነው በሀገራችን ኢንጂነሮች፣ ቴክኒሻኖች በጋራ በመሆን ፋይናንሱን ደግሞ ዩኤንዲፒ ለማቅረብ በኢኖቬሽን ቴክኖሎጂ ድጋፍ ተደርጎልን ስራ ጀምረን ወርክሾፓችንም በሙሉ አቅሙ ስራውን እየሰራ ነው። ይህን ቴክኖሎጂ ደግሞ የፓወር ፋክተር፣ ሃርሞኒክ ፊልተር፣ ቮልቴጅ ሬጉሌተር በአንድ ላይ የሚሰራ ከትንሽ ቤትም ከወፍጮ ቤት፣ ኢንዱስትሪዎች፣ ፋብሪካዎች፣ ሆቴሎች፣ ሆስፒታሎች፣ እነዚህ ዩኒቨርሲቲዎች የተመለከቱት ሁሉ ይህን ቴክኖሎጂ እንዲተክሉ አሁን በቅርብ ጊዜ አስገዳጅ የተደረገ ስለሆነ ምርቱ እኛ ጋር አለ። ቴክኖሎጂውንም በተለያየ መንገድ እያሳደገን እንገኛለን።